ስልካችሁ ላይ ልክ እንደዚህ የደበዘዘ ወይም ጥራቱ ያነሰ ፎቶ ካላችሁ በቀላሉ ይህን የደበዘዘ ወይም ኳሊቲው የወረደን ፎቶ በቀላሉ ወደ ሃይ ኳሊቲ ፎቶ እንዴት አድርጋችሁ መቀየር እንደምትችሉ በሁለት አይነት አፕሊኬሽኖች አሳያችኋለሁ። ከዛ በፊት ቪዲዮን ላይክ አድርጉ፣ እንዲሁም ደግሞ ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። የመጀመሪያው አፕሊኬሽን ቻትጂፒቲ ሲሆን ሁለተኛው ደግሞ ጉግል ጄሚናይ ነው። ሁለቱንም አፕሊኬሽኖች ፕሌይ ስቶር ላይ ታገኛላችሁ። በሁለቱም እንዴት አድርጋችሁ የወረደ ጥራት ያለውን ፎቶአችሁን ወደ ሃይ ኳሊቲ ፎቶ መቀየር እንደምትችሉ አሁን አሳያችኋለሁ። በመጀመሪያ በቻትጂፒቲ ላሳያችሁ። በመጀመሪያ ወደ ቻትጂፒቲ ትገቡና የፕላስ ምልክቱን ነክታችሁ ፎቶ የሚለውን አማራጭ ትነኩና የምትፈልጉትን ፎቶ አስገብታችሁ ደን የሚለውን ትነካላችሁ። በመቀጠል እዚህ ጋር እኔ ያስገባሁትን ፕሮምፕት ታስገቡለታላችሁ። ፕሮምፕቱን ከፈለጋችሁ ደግሞ እዚህ ጋር ቪዲዮን ፖዝ አድርጋችሁ ኮፒ አድርጋችሁ መያዝ ትችላላችሁ። ከዛ እንደዚህ ካስገባችሁለት በኋላ የቀስት ምልክቷን ስትነኩ በሰጣችሁ ትዕዛዝ መሰረት ፎቶአችሁን ሃይ ኳሊቲ ወደ ሆነ ፎቶ ቀይሮ በደቂቃ ውስጥ ልክ እንደዚህ ይሰጣችኋል ማለት ነው። ይሄ በቻትጂፒቲ ነው። በጉግል ጄሚናይ ደግሞ ላሳያችሁ። በተመሳሳይ ጉግል ጄሚናይ ላይ ከገባችሁ በኋላ የፕላስ ምልክቱን ትነኩና ጋለሪ የሚለውን አማራጭ ነክታችሁ ፎቶአችሁን ትመርጣላችሁ። ከዛ ደን የሚለውን አማራጭ ከነካችሁ በኋላ አሁንም እዚህ ጋር ፕሮምፕቱን ታስገባላችሁ። እኔ ያስገባሁትን ፕሮምፕት ማስገባት ትችላላችሁ። ከዛ ልክ እንደዚህ ትልኩለታላችሁ። ባዘዛችሁ ትዕዛዝ መሰረት በቀላሉ ፎቶአችሁን ከነበረበት ከሎ ኳሊቲ ወደ ሃይ ኳሊቲ ኮንቨርት አድርጎ ወይም ፎቶውን ኢንሃንስ አድርጎ ልክ እንደዚህ ሰርቶ ያመጣላችኋል ማለት ነው። እዚህ ቪዲዮ ላይ በቻትጂፒቲ ከሰራሁትና በጉግል ጄሚናይ ከሰራሁት እናንተ በጣም የወደዳችሁትን ኮሜንት ላይ ንገሩኝ። ስለዚህ እናንተም እንደዚህ አድርጋችሁ በቀላሉ ሎ ኳሊቲ የሆነ ፎቶ ካላችሁ ወይም የደበዘዘ ፎቶ ካላችሁ፣ ጥራቱ ያነሰ ፎቶ ካላችሁ በቀላሉ እንደዚህ አድርጋችሁ ሃይ ኳሊቲ ማድረግ ትችላላችሁ ማለት ነው። ያልገባችሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።